ያወሩኛል። እንደዚህ ቢሆን እንደዚህ ነው ስለልጃቸው በተለይ እንደው አውርቶ አይጠግቡም። እውነቴን ነው። እኔ ልጃቸው እንደው እንዴት ምን ቢከለክሉት ነው የቀረው እላለሁ ሁሌ። በስልክ ብቻ ነበር የማገኘው እኔ እና ትንሽ ከሰሞኑም ዘመዶች ነን ምን ሆና ነው እኛ ጨንቆናል ሲሉ ጊዜ እኔ ነገርኳቸው። ለወይዘሮ መሰሉም አወሯቸው። ምን ይሻላል እንዴት እናድርግ? እነዚህ ሰዎች እየደወሉ ነው ተደጋጋሚ ጊዜ፣ ልጆች ከደወለም ቆይቷል አልኳቸው። አይ ችግር የለም ዝም በላቸው እነሱ ትንሽ ተቃቅረዋል ብለው ነገሩ። ይሁን እስቲ እርሶም ቢሆን በርታ በሉ፣ በጸሎቶት አስቧቸው አልኩኝ። ለአባቶችም ነገርን ጸሎት እንዲደረግ ከብዙ ነገር እዛው ገዳሙ ላይ እሳቸው እንዳይጨናነቁ አረግን። ግን በቃ በተደጋጋሚ ነው ስልክ የሚደውሉት። አሁንም ይደውላሉ። አረ እንደው ደህና ናቸው ወይም ካልሆነ መታችሁም እዩ አልኩኝ። እኔ እንደውም ግራ ሲገባኝ ጊዜ መታችሁ እዩ፣ እሳቸው ጥሩ ጤንነት አገናኝ፣ እሳቸው ማውራት አይፈልጉም፣ ውስጥ ሱባኤ ላይ ናቸው እያልኩ ብዙ ሞከርኩኝ። ግን በቃ እንደው አሻፈረኝ አሉ። እንደው አንደኛዋ ጭራሽ እንደው አንተ ሆን ብለህ ነው እዛ አንተ ቤተክርስቲያን ውስጥ የምትኖር ሰው አይደለህም ያላለችው ነገር የለም። እንደው የሚያውቀው ፈጣሪ ብቻ ነው። ይሁን ብዬም ዝም ስል የተቀባበሉ ብቻ አንተ ምን ፈልገህ ነው ልጃቸው አልሰማም እንደው ብዙ ነገር ብሎኛል። ግን ይሁን እኔ እንግዲህ ስሬንም የማውቀው እኔ ነኝ፣ አጠገባቸው ያሉትም እኔ ነኝ። ግን ምንም ነገርም ማውራት አልፈለኩም። ለምን ያው ቅስፈት ነው። እኔ ከዚህ ከከተማውም ሸሽቼ ሄድኩት። የከተማውም ነገር ትንሽ አስቸጋሪ ስለሆነ ስራውም አልሳካ ቢለኝ ነው ሀያቴ በል ሂድ እዛሁን ትንሽ ሰወር በል ስትለኝ ነው። እኔ እንደው አሁን ወደዚህ ራሱ እንደው መምጣት አልፈለኩም ነበር። ግን ያው እናንተንም አክብሬ እዛም ግርግር እንዳይፈጠር ነው ወደዚህ የመጣሁት። እሷም እንዳያችሁት ነው ቅድም ትልቅ ሰው ናት። ምንድን ነው ብላ ነው ደንግጣ እንትን ስትል በመከራ ነው ያሳመናት እንጂ ምንም። እኔ እንግዲህ እነሱ ናቸው 10 የሚደውሉት፣ 10 እየደወሉ የሚጨቃጨቁት እነሱ ናቸው። አንዴ ምንድን ነው ከሞተችም ንገረን ይላሉ። ይህ መዋርት ነው እንግዲህ። ጸበል ያለ ሰው እንግዲህ ስልክ አላናገርንም ብሎ ሞታለች ወይ ምን ሆና ነው አፍናችኋት ነው እንዴት? እኛ ቢያንስ ሌላው ቢቀር እናት አለ። እንዲህ አይነት ንግግር በእውነት እኔ እንደው እነሱ እንደው ፈጣሪ ይቅር ይበላቸው ነው። እውነቴን ነው። አንዳንድ ጊዜ እና ብቻ አስቸጋሪ ነው። እነሱ እንደነገሩኝ ከሆነ መሰሉ እንደሞተች ቸርነት ነግሮናል ነው ያሉት። አረ እኔ እንደው ፈጣሪ ይቅር ይበላቸው። እኔ እንደውም ልጆቻቸውን መስሎኝ ነበር። ልጃቸውን እኮ 1-2 ለዛ ነገር በስልክ ብዙ ሰዓት አውርተናል። እኔ ያው ትንሽ መቶም እንደው